እያለ የሆነ ነገር ብሎኛል እኮ። ምንድነው ያለሽን ንገሪኝ። ምንድነው ያለሽ? ንገሪኝ። ማህሌት ከባድ ሚስጥር ተናገረች። ማህሌት የተናገረችው ሚስጥር ብሩክን ለማስገኘት አንድ ቀን የማይፈጅ ሚስጥር ሆኗል። ምክንያቱም ብሩክ የት እንዳለና እንዴት እንዳለም በዚህ ሚስጥር ላይ ይካተታል። ዝና አምኜሻለሁ ብሎ የነገራትን ሚስጥር ለመድብል ተናገረች። ማህሌት ስለ ጨነቃትና መድብልን ስለፈራቸው ነው ይህን ልትናገር የቻለችው። ለመሆኑ ማህሌት የተናገረችው ሚስጥር ከብሩክ ጋር ምን ያገናኘዋል የሚለውንም ይዤላችሁን የመጣሁት ዛሬ። ማህሌት ያልተጠበቀ ከባድ የሆነ ሚስጥር ለመድብል ተናግራለች። መድብልም ያንን ሚስጥር በመስማቱ ምክንያት ወንድሙን በቅርብ እንዲያገኘው ምክንያት ሆኗል። ብሩክ በሰላም ወደ ቤት መጥቷል። በሰላም ወደ ቤት ይምጣ እንጂ ብሩክ የእያንዳንዱ የደረሰበትን ስነ ልቦናዊ ጉዳት ለመድብልም ሆነ ለሞገስ ሲነግራቸው ነበረ። እንግዲህ ዝና በማህሌት መሰወር፣ በማህሌት ስልክ መዘጋትም ሆነ በማህሌት መጥፋት በጣም ተጨናንቆ ከጊዜ ወደ ጊዜ ይበልጥ ጭንቀቱ እየጨመረ ለኤፍራታ በተደጋጋሚ እየደወለ እየጠየቀ ነበረ። ማህሌት ደውላለች ወይ እንደዚሁም ደግሞ ስልክ ታነሳለች ወይ እንደዚህ ወደ ቤትስ መታ አድራለች ወይ እያለ የተለያዩ ጥያቄዎችን ይጠይቃት ነበረ። ኤፍራታም በጣም ተደናግጣለች። ሆነን ለመናገር በማህሌት መሰወር ምን ሆና ሊሆን ይችላል የሚል ፍርሃትም አድሮባታል። እስከ ዛሬ ኤፍራታ ብቻዋን እየኖረች የነበረች ሰው ብትሆንም ማህሌት ወደ ኤፍራታ ቤት ከመጣች በኋላ ግን ኤፍራታ ብቸኝነቱን ረስታ ከማህሌት ጋር ሰጣ ገባውን ለምዳው ነበር። ስለዚህም ማህሌት ወደ ቤት ሳትመጣ ስትቀር ብቻዋን ስትሆን ኤፍራታ ከቀን ወደ ቀን ፍርሃቷ እየጨመረ ጥርጣሬዋም እየጨመረ ቢመጣም ኤፍራታ ግን በቀጥታ በማህሌት መጥፋት ተጠያቂ ወይም ደግሞ የተጠራጠረችው ዝናን ነው። ዝና ምን ያህል ጨካኝ ሰው እንደሆነ ታውቃለች። ለዛም በተደጋጋሚ ዝናም ወደ እሷ ይደውልላት ስለነበረ እውነት ይሄ ሰው እንዳላውቅበት ፈርቶ ነው ወይስ ለምንድን ነው በማለትም ኤፍራታ በጣም ጥያቄ ውስጥ ገብታለች። ምክንያቱም ማህሌት በተሰወረች ጊዜ የማህሌት ስልክ አልጠራ ባላት ጊዜ ከመድብል ጋር ነበረች በወቅቱ ኤፍራታ። ስለዚህ በወቅቱ መድብል ከሷ ጋር ካልሆነ ዝና ደግሞ ከሷ ጋር አልነበረም። ዝና ግን ምን እንዳደረጋት አይታወቅም የሚል ግምት ይዛለች ኤፍራታ። በተቃራኒው ዝና ደግሞ መድብል ሊሆን ይችላል፣ ይሄ ነገር ሴራ ነው የሚሆነው፣ አንቺን አግኝቶ በሌላ ሰው አሳግቷት ሊሆን ይችላል ብሎ ቢናገራትም መድብል እንደዚህ ከሰው ጀርባ የአንድ ነገር ሊያደርግ የሚችል አይነት ሰው አይደለም በማለት እንደሚመስለኝ ኤፍራታ አሁን ላይ ፍቅርም ነገር ጀማምሯታል ከመድብል። ካሳለፍነው ፓርት ላይ እንዳያችሁት ማህሌት በታገተች ጊዜ መድብል ወዲያውኑ ወደ ኤፍራታ በመሄድ እንጉርጉሮ ሁሉ ጀምሮላት ነበረ። ስለዚህ አሁን ላይ ኤፍራታ ለመድብል በጣም እያሰበችና እየተጨነቀች እንደዚሁም ለመድብል ቅርብ የሆነ ሰው ለመሆን ትፈልጋለች። ስለዚህም ዝና የሚላትን ነገር ፈጽሞ እያመነችው አይደለም። ይሁን እንጂ ኤፍራታ በቂ የሆነ ገንዘብ እሰጥሻለሁ ብሎ ገንዘብ ቢልክላትም ስለ መድብል ግን መድብል ምናልባት ማህሌትን አግቷት ይሆናል የሚል መረጃ ምንም ልታገኝ አልቻለችም። ገንዘብ እስከሆነ ድረስ ወደ አካውንቷ እንድልክላት ብትስማማም ኤፍራታ መድብልን አሳልፋ እንደማትሰጥ በውስጧ አምና፣ ነገር ግን ገንዘባቸውን ለመብላት ደግሞ ፈቃደኛ ሆና ወደ አካውንቷ ብር እንድልክላት ዝና ወደ ኤፍራታ አካውንት ማለት ነው። ከዛም በኋላ የምታውቂውን እያንዳንዱ ነገር ትነግሪኛለሽ፣ በቻልሽው አቅም ለመድብል እየደወልሽ ከመድብል ጋር ተገናኝ በማለት ይነግራታል። ከአሁን በፊት ወደ ብሩክ ቤት ሂጂና አጣሪ ብሏት ነበር።
በዚህ ነገር ላይ ኤፍራታ አልተስማማችም። ወደ እነ ብሩክ ቤት ሂዳ ምንም ማጣራት የምትፈልገው ነገር እንደሌለ እንደዚሁም ደግሞ ብሩክ እዛ ቤት እስከሌለ ድረስ ማን ሊያግታት ይችላል? ቅድስት ናት፣ እሷም አታግታትም በማለት ተናግራ ነበር። ዝና ደግሞ ራሱን ነጻ ለማድረግ እንደዚሁም ያለውን የግል ፍርሃቱን ለማባረር ሞገስ ሊሆን ይችላል ያገታት፣ ሂጂና አጣሪ ቢላትም ኤፍራታ ግን በዝና ትዕዛዝ አልተስማማችም። ይልቁንስ እሺ በቃ ስልኳ ከሰራልኝ እሞክረዋለሁ፣ ከዛም በኋላ አዲስ ነገር ካለ እነግርሃለሁ በማለት የዝናን ስልክ ዘግታ ነበረ። ከዛም በኋላ ለመድብል ነበረ ኤፍራታ እየደወለችው። ለመድብል ስትደውል እንደ አጋጣሚ መድብል በረንዳ ላይ ሆኖ ነበረ ያናገራትና መድብል ያለበት ቦታ ጸጥ ያለና ሰላማዊ እንደሆነ ትገምታለች። ምንም የታፈነ ድምጽ ነገር ምንም የሚሰማት ነገር የለም። ስለዚህ ከማህሌት መታገት ጋር መድብል ምንም የሚያገናኘው ነገር የለም በማለት ትደመድማለች። ይልቁንስ ዝናን ግን በጣም ተጠራጥራለች። በተደጋጋሚ ማህሌት የምታገኘው ዝናን ነው። ዝና ደግሞ ምን ያህል ጨካኝ ሰው እንደሆነ በራሷ ታውቃለች። ካሁን በፊትም በተደጋጋሚ እኔን ፍሪኝ፣ እኔ ኃይለኛ ሰው ነኝ በማለት ይነግራት ነበረ ዝና። ስለዚህ ለዝና ያላት ፍርሃት ምናልባት ማህሌት አንድ ምስጢር አውጥታ አሳልፋ ሰጥታው እሱ የሆነ እርምጃ ወስዶባት ሊሆን ይችላል የሚል ግምት ነው ያላት። እንደዛ እያሰበች ሳለ ካሳለፍነው ፓርት ላይ እንደ በትዝታ ማለት ነው በትዝታ ወደ ኋላ ትመለስና ከአሁን በፊት ማህሌት ነግራት የነበረውን ምስጢር ለመድብል መናገሯን ታስታውሳለች። ኤፍራታ ማህሌት የነገረቻትን ምስጢር ለመድብል በመናገሯ ምናልባትም ይህ ነገር ዝና ሰምቶ ከማህሌት ውጪ ይህንን ምስጢር ለማንም ተናግሬ አላውቅም፣ ማህሌት ናት አሳልፋ የሰጠች ብሎ ማህሌት ላይ እርምጃ የወሰደባት እሱ ነው በማለት በቃ ኤፍራታ ሙሉ ለሙሉ ዝና ላይ ጥፋቱን አድርጋ እያንዳንዱ ነገር ደግሞ እህቴ ማህሌት ላይ ያደረከውን ሁሉ እኔ መልስልሃለሁ በማለትም ነበረ በቀል ብሩን ወደ አካውንቷ እንዲልክላት እንደዚሁም ለሱ እንደምትሰራለት ቃል የገባችው። ይሁን እንጂ ለሱ ፈጽሞ መስራቱን ትታ ለመድብል ይበልጥ ሌሎች መረጃዎችንም ለመስጠት ፈቃደኛ የሆነች ትመስላለች ኤፍራታ። መድብልም ማህሌት ትልቅ ምስጢር ስለነገረችው ማህሌት የነገረችው የካሌብንና የዝናን ግንኙነት እያንዳንዱ የሚሰሩትን ስራ በወረቀት ፋይል ሁሉ የያዘችው መሆኑን ትነግረዋለች። ይህን ልታደርግ የቻለችው ማህሌት ከአሁን በፊት ከዝና ጋር አድራ ነበረ። ስልኩን በተደጋጋሚ የዝናን ስልክ ለመክፈት ብትሞክርም ስልኩ ላይ ምንም አይነት ነገር ማግኘትም ስልኩን ማየትም አልቻለችም። በወቅቱ ዝና በጣም ሰክሮና ራሱን ስቶ ቢሆንም ነገር ግን በእንቅልፍ ልቡም ቢሆን ተነስቶ ሲያናግራት ነበረ። በዛን ወቅት ማህሌት የዝናን ስልክ ከከፈተችው በኋላ ዝናን ደንግጣ መልሳ ዘግተዋለች። ከዝና ጋር እየተነጋገረች ባለችበት ወቅት መልሶ ስልኩ ቆልፎ ነበረ። ከዛም በኋላ መልሳ ዝናን ብትነካው እንደሚነቃና ፈጽሞ ከስካሩ ሙሉ ለሙሉ እንደሚድን እርግጠኛ ስትሆን መሳቢያዎቹን ቼክ ማድረግ ነበረ የጀመረችው። ዝና መኝታ ክፍል ውስጥ የተለያዩ መሳቢያዎች ይኑሩ እንጂ አብዛኞቹ ተቆልፈው ሌሎቹ ደግሞ ክፍት ሆነው ነበረ። ባገኘችው አጋጣሚ ያልተቆለፉትን መሳቢያዎች ቼክ ስታደርግ የተለያዩ ወረቀቶችን አግኝታለች። የተለያዩ ሜሞሪዎችን ጭምር አግኝታለች። ሜሞሪዎችን በኪሷ ስትይዝ ሌሎችን ደግሞ የቻለችውን በፎቶ በስልኳ ፎቶ አንስታ ያልቻለችውን ደግሞ ከነ ወረቀቱ ይዛው የሄደችው መረጃ ነበረ። በተለይ በሜሞሪ ይዛው የሄደችው መረጃ ስለ ዝና ስራና እያንዳንዱ ስለ ባልደረቦቹ ስለ ስራው አይነትና ምን ያህል ከባድ ወንጀል ላይ የተሰማራ ሰው እንደሆነ ነበረ የተረዳችው። ይህንን ስታውቅ ማህሌት ተመልሳ ወደ አልጋ በመመለስ
ከዝና ጎን ኩርትም ብላ ተኝታ ጭብጥ ብላ ምንም ያልሰራች መስላ ነበረ ያገኛት። ዝናም እንደነቃ ለምን እዚህ አደርሽ ብሎ ከጠየቃት በኋላ ማህሌትም ሙሉ ለሙሉ የዝናን ባህሪ እያወቀችው ስለመጣች ወደ ፍቅር የሚያመራ ንግግር ትናገራለች። ወደ ፍቅር የሚያመራ ንግግር ስትናገር ፍቅሬን ይቀበለኛል ብላ ሳይሆን ይበልጥ ስለሚበሳጭና ወዲያው ውጭልኝ ሂጅልኝ ብሎ እንድናገራት ነው። በራሱ ፍላጎት ውጭልኝ ሂጅልኝ ብሎ ከተናገራት በቀላሉ ሚሞሪዎቹንም የያዘቻቸውን ፋይሎችም በሰላም ይዛ መውጣት ትችላለች ማለት ነው። ማህሌት በነገራችን ላይ ከሉላ በይበልጥ ዝናን እያወቀችው ትገኛለች። ማህሌትም የፍቅር ቃላቶችን አንድ ሁለት ቃላቶችን ከሰነዘረች በኋላ ዝናን በጣም ተናዶ ውጭልኝ ሂጂልኝ እቺ ምን ትመስላለች በማለት ያባረራታል። ማህሌትም ፈገግ እያለች ከዝና ቤት ትወጣለች። በጣም ደስተኛ ሆና ነበር የወጣቸው። በወቅቱ ምንም የሚከተላትም ምን ይዘሽ ነው የምትሄጀው ለምን ትቸኩያለሽም ብሎ ያጣደፋትም ያስፈራራትም ሰው አልነበረም። ስለዚህ ማህሌት እነዛን ሁሉ መረጃዎች ይዛ ወደ ቤት ለመምጣት ብትችልም በሜሞሪ የተያዙት ፋይሎች በላፕቶፕ ካልሆነ በስተቀር በስልክ ማየት ስለማይቻል ለቀናት ያንን እውነታ ለማየት አልቻለችም ነበረ። ከእለታት አንድ ቀን አሁን በቅርብ ጊዜ ግን ወደ ላፕቶፕ ወዳላት ጓደኛዋ ቤት በመሄድ ያንን ሜሞሪ በላፕቶፑ ላይ በማድረግ እያንዳንዱ የቪዲዮና የድምጽ ቅጂ በሜሞሪው ላይ እንደሚገኝ ቼክ ታደርጋለች። እንግዲህ ከባድ ሚስጥር የምነግርህ እውነታ አለ ብላ የተናገረችው በስተ መጨረሻም ያላት ብቸኛ አማራጭ ዝናን አሳልፎ መስጠት ነበረ። ከሜሞሪው ጋር ዝናም የተናገረው ሚስጥር ለማህሌት እንዳትናገሪ ብሎ የተናገራትን ሚስጥር ጨምራ ሜሞሪው ላይ ያለውን እውነታ ሁሉ ለመድብል ተናግራለች። ዝና ዜጋ ብሩክን መልቀቅ ብቻ ሳይሆን እያንዳንዱ የሚኮራበትን የሚዘናበትን ከሰው በላይ ነኝ ብሎ የሚያስብበትን ሀብቱን እንዳለ የመኖሪያ ቤቱን ሳይቀር ሙሉ ለሙሉ ንብረቱን የሚያስወርስና ከባድ የሆነ እድሜ ልኩን እስራት የሚያስከትል ወንጀል እየሰራ እንደሆነ ነው እንግዲህ ከዚህ ከሜሞሪው ላይ የተገኘው መረጃ የሚያሳየው። አሁን ላይ የዝና ጊዜ እያለቀ የነ ብሩክና የነ ሞገስ ጊዜ ደግሞ እየመጣ ያለ ይመስላል። ትልቅ ተስፋ አለ። ምክንያቱም ከአሁን በፊት ሞገስ በኮንትሮባንድ ስራ ምክንያት ነው እንግዲህ ያችን ምክንያት በማድረግ ከማህሌት ስልክ ላይ በተገኘች ቁራጭ ወረቀት አማካኝነት የሞገስን ሙሉ ለሙሉ ንብረቱን ማሳገት በሱ ስም የተመዘገቡ ነገሮች ሁሉ ከአገልግሎት ውጪ እንዲሆኑ የተደረገው። አሁን ላይ እንግዲህ ሞገስን በዛችን ወረቀት ያንን ሁሉ ያደረጉ እንደዚህ ሙሉ ፋይል ሙሉ የድምጽና የቪዲዮ ማስረጃ ካለ ደግሞ ዝናን ከአለበት ነገር እየሰራ ካለው ነገር ሙሉ ለሙሉ ማስወገድ በጣም ቀላል ይሆናል ማለት ነው። መድብል በአሁን ላይ በጣም ትልቅ ጀብድና ትልቅ ታሪክ ነው የሰራው። ይሁን እንጂ የማህሌት እውነታውን መናገር ደግሞ ይበልጥ ነገሩን ቀላል አድርጎታል። በተለይ ብሩክ በቅርብ እንዲገኝ ያደረገችው እሷ በተናገረችው ሚስጥር ነው። እንግዲህ ማህሌት የተናገረችውን ሚስጥር አንድም ነገር ሳታስቀር እንደተናገረች ካረጋገጠ በኋላ መልሶ ክፍሉን ዘግቶባት ነበር። መልሶ ክፍሉን መዝጋት ያስገደደው ነገር ምንድን ነው? የነገረችው እያንዳንዱ ነገር እውነት ነው ወይስ እኔን ለማታለል ነው የሚለውን ነገር ማረጋገጥ ስለነበረበት ነው። ብሩክ የሚገኝበትን ቦታም ተናግራለች፣ የትና እንዴት እንደሚገኝ እንደዚሁም ደግሞ ካሌብና ዝና የት እንደሚገናኙ መቼ እንደሚገናኙ በተደጋጋሚ የሚገናኙበትን ቦታ ሁሉ ነግረዋለች። የሚገርመው ነገር ካሌብና ዝና የሚገናኙት በማህሌት በምታውቀው ቁጥር ሳይሆን በሌላ ቁጥር ሌላ ሲም እንደሆነ ነበረ
በቅርብ ያረጋገጠችው ማህሌት። እንግዲህ ማህሌት የዝናን ምን ያህል ከባድ መሆኑን እንዳወቀች እንደዚሁም ደግሞ ፈጽሞ እሷን ሊወዳት ሊያፈቅራት እንደማይችል ፈጽሞ ጭራሽ እንደ ሴት እንደማትታየው ሁሉ ከነገራት በኋላ ይህንን ሰው ዋጋውን መስጠት አለብኝ የሚል ሀሳብ ይዛ ዝናን ለማጥቃት ፕሮሰስ ጀምራ ነበረ ኦሬዲ። ለዚህም ነው ዝና ለሷን እያናገረ ሌላም ሰው ይደውልለት ነበረ። በዛን አጋጣሚ ማህሌት በጣም ትጠራጠራለች። እንዴት እኔን እያናገረኝ ስልኩ ሊጠራ ቻለ? እንዴት እኔን እያናገረኝ ስልኩን ሊያነሳ ቻለ? ምንም የኮንታክት ምልክት ሳይሰማኝ ምንም አይነት ነገር ሳይሰማኝ እንዴት በማለት ብዙ ራሷን ተጠይቅ ስለነበረ ከካሌብ ጋር የሚገናኘው በሌላ ስልክ እንደሆነ እንደዚሁም ደግሞ ያ ከካሌብ ጋር የሚገናኝበትን ቁጥር ለማወቅም ሞክራ ማወቅ ችላለች። ይህን ያደረገችው ግን ሚስጥሩን ለመድብል ለመናገር ፈልጋ ብቻ ሳይሆን በወቅቱ መድብል ከእስር ቤትም አልተፈታም ነበረ። ነገር ግን እንዳጋጣሚ ሆኖ ዛሬ ማህሌት ከመድብል ቅጣት እንድትድን ያደረጋት ይሄ ሁሉ የዝና ሚስጥር ጠቅሟታል። ነገር ግን ዝናን ይበልጥ ህይወቱን እያከበደበት ያለ ይመስላል። ምክንያቱም ይሄ መረጃ በጣም ከባድ መረጃ ነው። ከካሌብ ጋር በተደጋጋሚ የሚገናኙበትንም ቦታ ጠቁመዋለች። መድብልም ይህን ሁሉ ምስጢር ካወቀ በኋላ እያንዳንዱ ነገር ለማጣራት ችሏል። በተደጋጋሚ የሚገናኙበትን ቦታ እንደዚሁም ደግሞ ሰዓት ስትነግረው እዛ ቦታ በመገኘት ማረጋገጥ ችሏል። እርግጥ የካሌብ ሰዎች ብዙ ሆነው ቢመጡና የትኛው እንደሆነ ካሌብ እርግጠኛ ሆኖ ባያውቅም ዝና ወደዛ አካባቢ ሄዶ ካፌ ተቀምጦ እነሱን ሲጠብቅ እንደዚሁም ደግሞ 3 ሰዎች ወደ ዝና ሲሄዱ ተመሳሳይ ልብስ የለበሱ ሰዎች ወደ ዝና እየሄዱ አይቷቸዋል። እየሄዱ ካያቸው በኋላም ወደ ካፌው ገብተው ከዝና ጋር ተቀምጠው በቅርብ ርቀት እየተነጋገሩ እያወሩ አይቷቸዋል። ይህ ምስጢር ማህሌት በነገረችው መሰረት እነዚህ ሰዎች የካሌብ ሰዎች ናቸው ማለት ነው። ተመሳሳይ ሰዓት፣ ተመሳሳይ ቦታ። ከዛም በኋላ የሚነጋገሩትን ነገር ለመስማት ግን ብዙ ቢጥርም አልቻለም። ይሁን እንጂ የካሌብ ሰዎች ወደ ዝና መምጣታቸውንና ካሌብና ዝና በቀጥታም ሆነ በተዘዋዋሪ ትውውቅ እንዳላቸው በብሩክ ጉዳይም ላይ አብረው እየሰሩ እንዳለ ሁለታቸውም ብሩክን እንዳገቱት የሚያረጋግጥ አንድ መረጃ ከዚህ ጋር አረጋግጧል። ማህሌት በዚህ ዙሪያ ላይ እውነት አላት ብሎ ከተመለሰም በኋላ ብሩክ እዚህ ቦታ ሊሆን ይችላል የሚልም ግምት ሰጥታ ነበር ማህሌት። ምክንያቱም ማህሌት በጣም ስለተጨናነቀች የምታውቀውንም የገመተችውንም የመሰላትንም ሁሉ ነገር ነው ለዝና የተናገረችው። እያንዳንዱ የተናገረችውን ነገር ደግሞ በተግባር ዝና ይሰራቸዋል አይሰራቸውም የሚለውን ነገር መድብል አረጋግጧል። ስለዚህ እዚህ ጋር የተገኘው ደግሞ ብሩክ ምናልባት ሊታገት ይችላል ብላ ያሰበችው ነገር ከአሁን በፊት ዝና በተደጋጋሚ ከሻሸመኔ ሲመለስም ሆነ ሲሄድ እንደማይነግራት ተናግራ ነበረ። ነገር ግን እንዳጋጣሚ የሆነ የምነግርህ ነገር አለኝ ብላ የሆነ ሚስጥር አለ ቶሎ ላገኝህ ስትለው ከከተማ ውጭ እንደሆነ ይነግራታል። 2 ቀን ከሻሸመኔ መጥቼ ብሎ እንዳጋጣሚ ያመለጠው ሚስጥር አለ። በወቅቱ ማህሌትም ምን ልትሰራ ሄደህ እንዴት አልነገርከኝም ብላ ብትጠይቅም አንቺ እኮ መታዘዝና ያልኩሽን ነገር ማድረግ ብቻ ነው ስራሽ፣ ምን አገባሽ? እኔ ሄድኩ አልሄድኩ እኔ አድርግ ያልኩሽን ብቻ ነው የምታደርገው በማለት አስጠንቅቋት ነበረ። ዝና ለማህሌት ይሄንን ካስጠነቀቃት በኋላ እሱ የሚያዛትን እያንዳንዱ ነገር በተግባር ካልሰራች ደግሞ ከባድ የሆነ ቅጣት እንደሚከተላት ነግሯታል።
ይህን ቅጣት እንኳን ቀድሜ አስቤበታለሁ የሚል አይነት ፈገግታ ነው ማህሌት ፊት የታየው በዚህን ወቅት። ምክንያቱም ማህሌት አሁን ላይ ዝናን የምታጠምድበትን እያንዳንዱ መንገድ እያሰበች እያንዳንዱ መንገዶቿን እያስተካከለች ትገኛለች። ለዚህም ነው የዝና ንግግር ብዙውን እያስፈራራት ያላደል ነው። ከዛም በኋላ ዝናም ንግግሩን አላቆመም። ስለ ሉላ ንግግሩን ይጀምርላታል። ሉላ ጠፍታኛለች በማለት ይናገራል። ማህሌትም እንዴ አሁን ነው እንዲህ የምታውቀው? ስንት ቀኗ? ብዙ ጊዜ ሆናት እኮ ሉላ ሄዳለች፣ ሉላ ትታሃለች፣ ሉላ ከድታሃለች። ለምንድን ነው በተደጋጋሚ ስለ ሉላ መጥፋት የምትነግረኝ? ሉላ እኮ እንደጠፋች ሁላችንም እናውቃለን በማለት ትናገራለች ማህሌትም። ዝናም ድምፁን ከፍ አድርጎ ባክሽ ባክሽ በቃሽ፣ አሁን ወደዚህ የጠራሁሽ አንድ አስፈላጊ የሆነ ስራ ልነግርሽ ላዝሽ ነው የመጣሁት ይላታል። ከዛም በኋላ እያንዳንዱ ካሳለፍነው ፓርት ላይ እንዳያችሁት ምሳሌንም ለማስወገድ ጠይቋት ነበረ። ብዙ የጠየቃትና ያዘዛት ስራዎች ነበሩ። እሷ ግን በወቅቱ በተለይ ምሳሌን እንዲያስወግድና እንደዚሁም ደግሞ ሉላ ያለችበትን ቦታ እንድትጠቁመው ከዛም በኋላ ደግሞ በምላሹ ጠቀም ያለ ብር እንደሚሰጣት የሞገስን ጉዳይ ከጨረሰች ደግሞ ወዲያውኑ የብሩክን ቤት በእሷ ስም ሊያዞርላት ቢባባሉም እሱ እያንዳንዱ ከአሁን በፊት የገባላትን ቃል ሲዘረዝር እሷ ደግሞ ከካሌብ ጋር እየተደወለ ስለነበረ የካሌብን ቁጥር በዛ አጋጣሚ አግኝተዋለች። በተደጋጋሚ የሚደወሉ ተመሳሳይ ቁጥሮች ብላ በስክሪንሻት ይዛቸዋለች። ከዝና ስልክ ወደ እሷ ስልክ በፎቶ ማለት ነው ሲደወሉ በተደጋጋሚ ስላየቻቸው በቅርብ ርቀትም ቢሆን እነዛን ቁጥሮች ፎቶ ለማንሳት ትችላለች። ዛሬ መድብል የያዘው ስልኳ የማህሌት ማለት ነው። የማህሌት ስልክ መድብል እጅ ነው ያለው። ይህም ሆኖ እዛ ስልኩን እንዲያመጣላት ትጠይቀዋለች። ስልኩን አምጥቼ እከፍትልሻለሁ እንጂ ስልኩን ግን በእጅሽ አልሰጥሽም ብሏት ነበረ። እንግዲህ ኤፍራታ ያዋጡኛል ያለቻቸውን ማህሌት ማለት ነው ማህሌት ያዋጡኛል ያለቻቸውን መረጃዎች ሁሉ ለመናገር ስልኳንም እንደ መጠቀሚያ እንደምትፈልገው ለመድብል ነግረዋለች። ከዛም በኋላ መድብል የተዘጋውን የተቆለፈውን ስልኳን ያመጣላታል። ፓተርኑንም እንድትከፍት ይነግራታል። ፓተርኑ በፊቷ ስለነበረ ወደ ፊቷ ቀረብ አድርጎ ቁልፉን ከከፈተው በኋላ ጋለሪ ላይ ያነሳኋቸው ቁጥሮች ነበሩ፣ ነገር ግን በደንብ ይታያሉ አይታዩም የሚለውን ብዙም እርግጠኛ አይደለሁም፣ እስኪ እያቸው በማለት ነበረ የጠየቀችው። ከዛም በኋላ አንድ ሁለቶቹን ቼክ ካደረገ በኋላ ቁጥሩ ይታይ ስለነበረ ወደሱ ቁጥር አስተላልፎታል። ወደሱ ስልክ ካስተላለፈ በኋላ በዛን ቁጥር ለመደወል ይወስናል። ነገር ግን በዛ ምናልባትም ካሌብ በዚህ ቁጥር ሊገኝ ይችላል ተብሎ የተገመተው ቁጥር አሁን ላይ ወደዛ ለመደወል ግዴታ ሌላ አዲስ ማንም የማያውቀው ሲም ማውጣት እንዳለበት ይወስናል። ማህሌት ምን ያህል እውነት እየተናገረች ነው የሚለውን ነገር ለማረጋገጥ ግዴታ እያንዳንዱ ነገር በቅደም ተከተል መስራት ስላለበት መድብልም ቁጥሩን ወዲያውኑ ሴቭ ካደረገ በኋላ ወደዛ ቁጥር አልደወለም። ይልቁንስ አዲስ ሲም በማውጣት በአዲስ ሲም ነበረ ወደዛ ቁጥር እየደወለው። ከዛም በኋላ ስልኩ ተነስቶለት ስራ እንደሚፈልግ እነሱ ጋር አብሮ መስራት እንደሚፈልግ የሆነ ሰው ቁጥሩን ሰጥቶት እንደሆነ ይነግረዋል። ማን ይባላል ስሙ በማለት ሲጠይቀውም ዝና ምናልባት ታውቀው ይሆናል ባለፈው ነው የሰጠኝ፣ እርግጥ ትንሽ ቆየት ብሏል፣ በሆነ አጋጣሚ ልደውልልህ ስላልቻልኩ ነው፣ ዛሬ ግን ለመደወል ቻልኩኝ፣ ስልኩን ስላነሳህልኝና እንደዚሁም ደግሞ ጊዜህን ስለተሻማው በጣም ይቅርታ በማለትም መድብል ድምፁን በመቀየር ያናግረዋል። እረ ችግር የለውም፣ አዎ ምን አይነት ስራ ነው መስራት የምትፈልገው? ችግር የለውም በማለት ሲያናግረው ነበረ። ይህ ማለት
ዝና ተባባሪ እንደዚሁም የዝና የስራ ሸሪክ ሊሆን ይችላል የሚል ማህሌት የሰጣቸው ቁጥር እንደሚሰራና ትክክለኛ ቁጥር መሆኑንም ያረጋግጣል። በጥቅሉ መድብል እያንዳንዱ ነገር የማህሌት የተናገረቻትን ሚስጥር በተግባር ማረጋገጥ ችሏል። ያም አልበቃ ብሎ ለዝና ስልኳን እንድታነሳለት ያዛታል። ስልኳን አንስታም ደግሞ ያለችበት ቦታ በጣም ሩቅ እንደሆነና ማን እንደወሰዳት እዚህ ቦታ ማን እንደወሰዳት የምታውቀው ነገር እንደሌለ ፈጽሞ ብቻዋን ወደ ካፌ እየሄደች በወቅቱ ከኤፍራታ ጋር ሆና እየሄደች ኤፍራታ ድንገት ትታኝ እንደሄደች እኔ ደግሞ ወደ ካፌው መንገዴን እንደቀጠልኩ ከዛም በኋላ ፈጽሞ ማስታውሰው ነገር የለኝም በማለት ትናገራለች። ለዝና ድረስልኝ፣ እባክህ ድረስልኝ በማለት ማህሌትም ድምጿን ድክም አድርጋ እባክህን ድረስልኝ፣ ስንት ቀኔ ሰውም አይቼ አላውቅም፣ ምግብም ውሃም ቀምሼ አላውቅም፣ እባክህን ድረስልኝ፣ አላሳዝንህም ወይ በማለት ትናገራለች። ዝናም እውነት ስለመሰለው ማህሌትን የት ነሽ ታዲያ? የት አካባቢ ብዬ ልንጣ? እንዴት አውቀዋለሁ? የት ብዬ ልፈልግሽ? በማለት አዝኖ ይጠይቃታል። ከዛም በኋላ እስኪ ቆይ ሰው አፈላልጌ የት አካባቢ እንዳለሁ እነግርሃለሁ በማለት ትናገርና መድብልም ዝጊው በማለት በምልክት ይነግራታል። ከዛም በኋላ እሺ በቃ ሰው ሳገኝ መልሼ እደውልልሃለሁ፣ ዝናዬ እባክህን ብቻዬን እንዳትተወኝ በማለት ትናገራለች። ከዛም በኋላ መድብል እያንዳንዱ ነገር ቼክ ለማድረግ ስለፈለገ ኤፍራታ ካሁን በፊት ምናልባት ብሩክን እንደዚህ አይነት ቦታ አስቀምጠውት ሊሆን ይችላል፣ እንደዚህ አይነት ቦታ በተደጋጋሚ ይሄዳሉ በማለት የተናገረችውን ስፍራ በመጥቀስ እንደዚህ ቦታ ነኝ፣ እዚህ አካባቢ ነኝ ብሎኛል፣ አሁን ሰው አግኝቼ ነበር፣ ቆይ እስኪ አናግረው በማለት ለመድብል ስልኩን ትሰጣለች። መድብልም ድምፁን ቀይሮ ይህ አካባቢ እንደዚህ ይባላል ብሎ ሲነግረው ዝና በጣም ይደናገጣል። ምክንያቱም ብሩክን ያስቀመጡት እዛ ሰፈር ስለሆነ እዚያ ቦታ እንዴት ልትሄድ ቻለች፣ ማን ሊወስዳት ቻለ የሚለውን ነገር ይበልጥ ዝናን ጭንቀት ጨምሮበታል። ከዛም በኋላ በጣም ከተርበተበተ በኋላ እሺ በቃ ቆይ ትንሽ ቆይቼ እደውልልሻለሁ በማለት ነበረ የዘጋው ስልኩን። አሁን ላይ ዝና በጣም ተደናግጦና በጣም የሚያደርገው ነገር ሁሉ ጠፍቶበት ነው ያለው። መድብል ግን አሁን በዚህን ድንጋጤው በዚህን ድምፁን ምክንያቱም የዝናን ድምፅ በላውድ እየሰማው ነበረ ማህሌትን ሲያናግራት እያንዳንዱ ሁኔታውን ቼክ እያደረገ ነበር። ዝና በዚህን ልክ ተደናገጠ። የዛን ሰፈር የቦታውን ስም ሲያውቅ እንደዚሁም ደግሞ ማህሌት እዛ ቦታ ምን ልትሰራ ሄደች፣ እንዴትስ ልትሄድ ቻለች፣ ማንስ ሊወስዳት ቻለ የሚለው ነገር ይበልጥ ዝናን አስጨንቆት ለሰዓታት የሚናገረው ነገር ጠፍቶት ሲርበተበት ነበረ። ከዛም በኋላ ውይ በጣም ርቀሻል እኮ በቃ የምችል ከሆነ እመጣለሁ፣ አትፍሬሽ፣ ችግር የለውም እመጣለሁ በማለት ስልኩን ይዘጋል። ስልኩን ይዝጋ እንጂ አሁን ላይ ዝና ወደ መጨረሻ እየሄደና ይበልጥ ለአመታት ሲለፋበት የነበረው ነገር ሁሉ በዚህ ቦታ በዚህን ምክንያት በዚህ በስልክ በሰማው መረጃ ጥቅም የሌለው ልፋቱ ጥቅም እንደሌለው ያረጋግጣል። ካሁን በኋላ ሉላን ማግኘት የቀርቶ ፈጽሞ እያንዳንዱ ንብረቴን በየተራ መነጠቄ አይቀርም በማለት ወይኔ ያበበ ደበሳ ልጅ እያለ ራሱን እያከከ ለራሱ ሲያወራ ነበረ። እንግዲህ ዝና እዚህ ጋር ምን ያህል መረጃውን እውነት እንዳደረገው ከድንጋጤውና ሲታይበት ከነበረው መርበትበት ያስታውቃል። አሁን ላይ ብሩክ በሰላም ለመገኘት መንስኤ የሆነው በአጠቃላይ ማህሌት በተናገረችው ሚስጥር ነው። የዛሬው ቪዲዮ ይህን ይመስል ነበረ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ